አምስት ነገሮች የተማርናቸው ከአርሰናል 1 ክሪስታል ፓላስ 0። ሰላም የቲፎዞ ቤተሰቦቻችን፣ በአዲስ ቪዲዮ መተንላችኋል። ይሄንን አይነት ቪዲዮ ከየአርሰናል ጨዋታ ካሁን በኋላ እናደርጋለን። ወደ ሌሎቹም ቡድኖች እናስፋፋዋለን ብለን እንገምታለን። ሰብስክራይብ ማድረግ እንዳትረሱ። አንደኛ፣ ሌላ ጨዋታ አንድ ሾት ኦን ታርጌት ተመዝግቦበት አርሰናል አሸነፈ። አርሰናል ዲፌንስ ዘንድሮ ጭራሽ ቻንስ ኮንሲድ አያደርግም። መሸነፉን ተውት፣ ቻንስ ኮንሲድ አለማድረግ ማለት ለእግር ኳስ በጣም ከባድ ነው። ከፉላም ጋር 0 ሾት ኦን ታርጌት፣ ከዌስትሃም ጋር 0 ሾት ኦን ታርጌት፣ ከአትሌቲኮ ጋር 1 ሾት ኦን ታርጌት፣ ከዛ ከክሪስታል ፓላስ ጋር ዘሞስት ኦን ሾት ኦን ታርጌት ፕሪሚየር ሊግ ውስጥ እየመራ ያለው ክሪስታል ፓላስን በአንድ ሾት ኦን ታርጌት ብቻ አርሰናል 1-0 ማሸነፍ ችሏል። ሁለተኛ፣ አርቴታ ማሸነፍ እንደሚችል አንድ ጎል ሲያስቆጥር እንደሚተማመን ያሳየበት ጨዋታ ነው። በመሃል ሰከንድ ሃፍ ላይ ሳሊባ አሪፍ ስላልነበረ ወይ የጉዳት ምልክቶች አሳየ ስለተባለ ተቀይሮ በወጣበት ጨዋታ ፒየሮ ሂንካፔ ካላፊዮሪን በጉዳት ተቀይሮ በገባበት ጨዋታ የመጀመሪያውን ዴቢው ባገኘበት ጨዋታ ዴክለን ራይስ ተቀይሮ ወጥቶ ሜሪኖ ጨዋታውን በጨረሰበት ጨዋታ አምስተኛ ተከላካይ ሉዊስ ስኬሊን በማስገባት 1-0 አስጠብቆ መውጣት እንደሚችል በማወቅ ሪስኩን ቀንሶ 1-0 በማሸነፍ 3 ነጥቡን አረጋግጦ ወጥቷል ማለት ነው። ይሄ የማሸነፍ ሜንታሊቲ ነው። ከምንም ነገር በላይ ሪስክ መቀነስ 1-0 በቂ ነው ለአርሰናል ዲፌንስ። ሶስተኛ፣ አርሰናል ያዘጋጀው ስኳድ ጉዳትን ተቋቁሞ መሄድ የሚችል ቢሆንም በጣም ተደራራቢ ጉዳት መብዛቱ አሳሳቢ የሚያደርግበት ደረጃ ላይ ሊደርስ ይችላል። ለሁሉም ተጫዋቾች በቂ የሆነ ምትክ አለ ቢባልም አንድ የሚታየኝ ጉድለት ቦታ የዴክለን ራይስ ቦታ 100% በዴክለን ራይስ ደረጃ መሸፈን ይችላል ብዬ አልገምትም። ሌሎቹ ምናልባት እንደተገመተ ያልሆነ ተጫዋች ካልመጣ በስተቀር አሁን ለምሳሌ ሞስኬራ 13 ሚሊዮን የተገዛው ከዛ በላይ እንደሆነ አሳይቶናል። ግን ካልሆነ ሰሊባ ተጎድቶ ካልሆነ እንደዚህ አይነት ፕሪዲክመንት ውስጥ አርሰናል ሊገባ የሚችልበት ሲቹዌሽን ውስጥ እየደረሰ ይመስለኛል። የጉዳቱ ተደጋጋሚነት ኦዲጋርድ ተጎድቷል። ወሳኝ ኦዲጋርድ የሚያስፈልግበት ጨዋታ ላይ ኦዲጋርድ መገኘት ባለመቻሉ ነጥብ ከጣለን ዋጋ ሊያስከፍለን ይችላል ብዬ እገምታለሁ። ግን ስኳዱ ይሄንን ተቋቁሞ መሄድ እንዲችል ተደርጎ የተገነባ ነው እና ሌላውም ለጉዳት ማሰብ ስለሚኖርበት ያን ያህል ያሳስባል ብዬ አልገምትም። አራተኛ፣ ኤዜ የመጀመሪያውን የፕሪሚየር ሊግ ጎል የቀድሞ ክለብ ክሪስታል ፓላስ ላይ ባስቆጠረው ጨዋታ ነው አርሰናል 1-0 አሸንፎ የወጣው። ኤዜ በዚህ ጨዋታ ላይ እንቅስቃሴው በጣም አሪፍ ነበረ። ግን ኤዜ የራሱ ኃላፊነትና የራሱ ሚና ተገንብቶለት የሚሰጠው አይነት ተጫዋች ነው እንጂ ለጊዜው የኦዲጋርድን ቦታ የሚሸፍን ተጫዋች አይደለም። ኦዲጋርድ ለአርሰናል የሚያቀርበው አጫወትና ኤዜ የሚያቀርበው አጫወት ይለያያል። ፋይናል ሰርድ ላይ ኤዜ ሞር ኢፌክቲቭ ነው። ቢልድ አፕ ላይ ግን ኦዲጋርድ ሞር ኢፌክቲቭ ነው እና ኤዜ እና ኦዲጋርድ ያሉበት ሚድፊልድ ነው አታኩ ዴድሊ የሚሆነው እንጂ ኤዜ ብቻውን የኦዲጋርድንም የኤዜንም የመጣበትን ሮል መወጣት ይችላል ብዬ አልገምትም። እንደዛም ሆኖ ግን ከዚህ በኋላ የተሻለ ፐርፎርማንስ የምናይበት ይመስለኛል በእርግጠኝነት። እንኳን ደስ አለህ ኤዜ፣ እንኳን የአርሰናል ደጋፊዎች ደስ አሉ። ኦብቪየስሊ ሌት ኢት ኦል ወርክ አውት ተብሎ ነበረ። ዌልካም ቱ ኤሚሬትስ ኤዜ። ገና ከቦክስ ውጪ ልክ ፓላስ የነበረውን አይነት ኤዜ እንዳየነው በእርግጠኝነት ከዚህ በኋላም የተሻለ እንደምናይ እወቁ። ከቦክስ ውጪ መምታትን አርሰናል አዲስ የጨመራቸው ትሬቶች ከእንደገና ደግሞ ሰከንድ ቦል ከሴት ፒስ ዛሬም የገባው ሴት ፒስ አገኝ ነው። ሰከንድ ቦል ሲተፋ ብዙ ጊዜ ኤዜ ቀድሞ የሚገኝ ተጫዋች ነው ፓላስ ላይ ትዝ ካላችሁ ማለት ነው። እና ኤዜ የራሱ ሚና ኦዲጋርድ ባለበትና የኦዲጋርድ ሮልን ኦዲጋርድ እየተወጣው ኤዜ የታሰበለትን የራሱ ሚና ሲሰጠው በጣም 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 ፕሪሚየር ሊግንም ቻምፒየንስ ሊግ ቡድኖችንም እንደሚያስቸግር በእርግጠኝነት ታዩታላችሁ። አምስተኛ፣ አርሰናል ከማንሲቲው አቻ ጨዋታ በኋላ 7ኛ ጌም በተከታታይ አሸንፏል። እነዚህ 7 ጌሞች ውስጥ ደግሞ 6 ክሊንሺት በመጠበቅ 1 ጎል ብቻ በማስተናገድ ነው 7 ጌም ማሸነፍ የቻለው።
ከሁለት ጨዋታ 0 ሾት ኦን ታርጌት ከአትሌቲኮ ማድሪድ እና አሁን ከፓላስ ጋር ደግሞ 1 ሾት ኦን ታርጌት ብቻ በማስተናገድ እየተጠናከረ እንጂ እየተዳከመ እንዳልሆነ ያሳየበት ጨዋታ ይመስለኛል። አርሰናል ቶፕ ኦፍ ዘ ሊግ በመቀመጥ ከሰንደርላንድ በ17 ነጥብ ካለው ሰንደርላንድ እና 19 ቦርንማውዝ መሰለኝ 19 ነጥብ ካለው ቦርንማውዝ በ3 ነጥብ ርቆ 22 ነጥብ ይዞ አንደኛ ላይ ተቀምጧል። ከማን ሲቲ በ6 ነጥብ ከሊቨርፑል በ7 ነጥብ በመራቅ 22 ነጥብ ይዞ አንደኛ ላይ ተቀምጧል። 7 ጌም በተከታታይ ሲያሸንፍ ጎል አለማስተናገዱ እንዳለ ሆኖ የቻንስ ክሪኤሽኑ ጉዳይ በደንብ እየተሻሻለ እየመጣ እንደሆነ ያየንባቸው ሞመንቶች አሉ። ጊዮኬሬዝ ከጌም እስከ ጌም የተሻለ የማግባት እድል ከጎል ጋር መቀራረብ የተለያዩ አይነት ቻንሶች ቦክስ ውስጥ እየተፈጠሩለት እያየን ነው። እነዚህ ነገሮች እየተስተካከሉና እየጨመሩ ነው የሚመጡት። በዚህ ምክንያት አርሰናል ጎል ማስቆጠሩን እየጨመረ ይመጣል፣ ጎል ማስተናገዱን ደግሞ አስጠብቆ ይሄዳል ነገሮች እስካልተለዋወጡ ድረስ። ለምሳሌ ጉዳት፣ ይሄ ነገር አሳሳቢ ነው። ጉዳቱ አንዳንዴ ጎል እንድታስተናግድ የሚያደርግ አይነት ቢሆን ነው እንጂ ብዙ ጎል ገብቶብህ እንድትሸነፍ የሚያደርግ አይሆንም። ምክንያቱም ኪቪዮር እያለ ራሱ እኮ አርሰናል 2 ጎል አልገባበትም፣ 3 ጎል አልገባበትም። አሁንም የ3 ጎል ሪኮርዱን ጋብሪኤል ላስት ሲዝን ግማሹን ወጥቶ አስጠብቆታል አርሰናል። ስለዛ አንዴ እስከ ጃንዋሪ ድረስ የ15 ነጥብ ጋፕ መፍጠር ይችላል ብዬ አምናለሁ። ሌሎቹ በዚህ አይነት አቋም ከቀጠሉ 15 ነጥብ ጋፕ ደግሞ በኋላ ይዘጋል ሳይሆን ይሰፋልና አርሰናል ማርክ አድርጉት 95 ነጥብ ያመጣል ብዬ እገምታለሁ በዚህ ዓመት። ዋና ሐሳባችን በአጠቃላይ 5ቱን ሐሳባችን ስንጠቀልለው አንደኛ አርሰናል 1 ሾት ኦን ታርጌት ማስመዝገቡና ይሄ ቻንስ ክሬት የማስደረግ እድሉ በጣም የጠበበ እንደሆነ አሳይቶናል። ሁለተኛ አርቴታ 1 ጎል ለማሸነፍ በቂ እንደሆነ 100% የሚተማመንበት ጨዋታ እንደሆነ እና 5 ተከላካይ ባክ 5 አድርጎ 3 ነጥቡን ይዞ መውጣት እንደቻለ አሳይቶናል ማለት ነው። ሶስተኛ የጉዳት ነገር በስኳድ ቢቻቻልም ወሳኝ ተጫዋች ወሳኝ ቦታ ላይ የማጣት እድላችን በጣም ከፍ እያለ መጥቷል። በአሁኑ ሰዓት በጣም ብዙ ጉዳቶች እያስተናገድን ነው። ትንሽ ጉዳት ቢሆኑም ራይስ፣ ካላፊዮሪ፣ ሰሊባ ዛሬ ተቀይረው ወጥተዋል በጉዳት። ቀለል ያለ ጉዳት ነው ብለን እንገምታለን። የጉዳት ነገር አሳሳቢ እንዳይሆንብን እንሰጋለን፣ ግን ስኳዱ ለዚህ ነው የተገነባው። አራተኛ የኤዜ አጫወት አሁን የኦዲጋርድን ሚና እየሞላ ነው እንጂ ሙሉ በሙሉ የራሱ ሚና አልተሰጠውም። ወደዛ ሚና ሲመጣ የበለጠ ፕሮዳክቲቭ ይሆናል። በኦዲጋርድ ሚና ደግሞ ከቦክስ ውጪ በሚያደርገው ምቶች እና ከሴት ፒስ ዛሬ የሚያገባውን ጎል ሴት ፒስ ነው። ሴት ፒስ አገን ኦሌ ከሴት ፒስ የሚተፉትን ኳሶች ሰከንድ ቦሎች ክሪስታል ፓላስም ወዲያውኑ ወደ ጎል በመምታት የሚታወቅበት ነገር ነውና ዛሬም ይሄን አሳይቶናል። የመጀመሪያውን ጎል ከክሪስታል ፓላስ ጋር አግኝተዋል እና በጣም የሚያስደስት ነገር ነው። አምስተኛ አርሰናል ከዋና ጠላቶቹ ዋና ተቀናቃኞች ተብለው የሚገመቱት ማን ሲቲ 6 ነጥብ እና ሊቨርፑል 7 ነጥብ በመራቅ በ22 ነጥብ ቶፕ ኦፍ ዘ ሊግ ተቀምጠዋል። ማውሱን ላቀብልህ አርሰናል ነው ብለህ ነው ካሁን በኋላ የምትናገረው። ቁልፉ የት ነው ያለው? አርሰናል ነው ጠረጴዛው ላይ ማለት ቶፕ ኦፍ ዘ ሊግ። 5ቱን ሐሳቦች በዚህ እንገባድድላችኋለን። የሚቀጥለው ቪዲዮ እስክንሰራ ድረስ ሰብስክራይብ እያደረጋችሁ ቤተሰባችን መሆን እንዳይረሱ።